በየቀኑ ስንት አዳዲስ ቢዝነሶች ሲከፈቱ እናያለን። ሬስቶራንቶች፣ የልብስ ሱቆች፣ ዩቲዩብ ቻናሎች። ነገር ግን ከነዚህ ውስጥ ስንቶቹ ናቸው በእውነት ዓለምን ወይም የተለመደውን አሰራር የለወጡት? አብዛኛው ሰው ቢዝነስ ሲጀምር ቀድሞ የተሰራን ነገር ይደግማል። ነገር ግን በቢዝነስ ዓለም ትልቅ ተጽዕኖ የፈጠሩት እንደ ቢል ጌትስ፣ ስቲቭ ጆብስ እና ማርክ ዙከርበርግ ያሉ ሰዎች የሌሎቹን መንገድ በፍጹም አልተከተሉም። ውድ የንቁ ቢዝነስ ተከታታዮች፣ ዛሬም እንደተለመደው አዲስ የመጽሐፍ ማጠቃለያ ወይም ትንታኔ ይዤላችሁ ቀርቤያለሁ። በዚህም መሰረት ዛሬ የምንዳስሰው መጽሐፍ የታዋቂው ባለሀብትና ደራሲ ፒተር ቲል የሆነውና ዜሮ ቱ ዋን የተሰኘው መጽሐፍ ነው። ደራሲው በመጽሐፉ የመጀመሪያ ምዕራፍ ላይ የዓለማችንን ትልቁን የፈጠራ ሚስጥር እንዲህ ሲል ይገልጸዋል። ያለውን ነገር መልሰህ ብትቀዳ ቢዝነስን ከአንድ ወደ ብዙ ትወስዳለህ እንጂ አዲስ ነገር አታመጣም። ነገር ግን ማንም ያልሰራውን ፍጹም አዲስ ነገር ስትፈጥር ዓለምን ከባዶ ወደ አንድ ታሸጋግራለህ። እውነተኛ ባለሀብቶች የማይደገሙት ለዚህ ነው። አስበው፣ ቀጣዩ ቢል ጌትስ የኦፕሬቲንግ ሲስተም አይፈጥርም። ቀጣዩ ላሪ ፔጅ የፍለጋ ኢንጂን አይሰራም። ቀጣዩ ማርክ ዙከርበርግ ደግሞ ማህበራዊ ሚዲያ አይሰራም። የእነሱን መንገድ ብቻ ከተከተልክ ከእነሱ ምንም የተማርከው ነገር የለም ማለት ነው። ፒተር ቲል እድገትን በሁለት ይከፍለዋል። አንደኛው ሆሪዞንታል ወይም ከአንድ ወደ ብዙ መሄድ ነው። ይህ ማለት የነበረን ነገር ማስፋፋት ነው። ለምሳሌ አንድ የኤሌክትሪክ አምፖል ነበረ፣ አሁን 100 አምፖሎችን አመረት። ይህ ግሎባላይዜሽን ይባላል። ነገር ግን አዲስ ነገር አላመጣህም። ሁለተኛው ቨርቲካል ወይም ከዜሮ ወደ አንድ መሄድ ነው። ይህ ማለት ደግሞ ከአምፖል ይልቅ ፍጹም አዲስ የብርሃን ቴክኖሎጂ ወይም ሻማ በነበረበት ዘመን ኤሌክትሪክን መፍጠር ማለት ነው። ከዜሮ ወደ አንድ መሄድ ከባድ ነው፣ ምክንያቱም ማንም ያልሄደበትን መንገድ መሄድ ስለሚጠይቅ። ነገር ግን እውነተኛ ሀብት፣ ተጽዕኖና ስኬት የሚገኘው ከዚሁ ከዜሮ አንድ ከሚደረግ ጉዞ ላይ ነው። የፈጠራና የውድድር ልዩነት። አብዛኛው ሰው ቢዝነስ ከፍቶ የሚከስርበት ወይም የሚወድቅበት ትልቁ ምክንያት ዋና ትኩረቱን ውድድር ላይ ብቻ ስለሚያደርግ ነው። የጎረቤቱን ቢዝነስ አይቶ እኔ ከሱ በ10% ቀንሼ እሸጣለሁ ይላል። ይሄ ከአንድ ወደ ብዙ መሄድ ነው። የቢዝነሱ መጨረሻም አትራፊ ያልሆነ የዋጋ ውድድር ውስጥ መግባት ነው። በአንጻሩ ከዜሮ ወደ አንድ የሚሄዱ ሰዎች አዲስ አሰራር ስለሚያመጡ ውድድርን በማስቀረት የራሳቸውን አዲስ ገበያ ይፈጥራሉ። በየትኛውም መስክ ብትሆን፣ በንግድ፣ በቴክኖሎጂ ወይም በቪዲዮ ኮንተንት ፈጠራ የሰዎችን መንገድ ከመንቅዳት ይልቅ ዓለማችን እስካሁን ያላየችውና የሚያስፈልጋት መፍትሄ ምንድን ነው ብለህ መጠየቅ አለብህ። ውድ የንቁ ቢዝነስ ቤተሰቦች፣ የዛሬው ንቁ የቢዝነስ ማስታወሻችንና ትልቁ የህሊና ጥያቄያችን የሚከተለው ነው። አሁን እያሰብክ ያለው የቢዝነስ ወይም የኮንተንት ሀሳብ የሰዎችን መንገድ መቅዳት ነው ወይስ አዲስ ፈጠራ ማምጣት? በመጀመሪያ ከተራ ኮራጅነት ውጣ። ዓለም ያላየችውን አዲስ ነገር ለመፍጠር ህልምህንና አስተሳሰብህን አሳድግ። ይህ ቪዲዮ ሀሳብ ከሰጣችሁ ላይክ እና ሼር በማድረግ ለወዳጆቻችሁ አጋሩ። አዳዲስ እና ጥልቅ የቢዝነስ እና የፈጠራ ይዘቶች እንዲደርሷችሁ ገጻችንን ፎሎ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቻው።